ስንቶቻችን አማርኛን፣ እንግሊዘኛና ሂሳብን አቀላጥፈን እንችላለን? ስንቶቻችንስ ለሰዎች ቴክስት በትክክለኛ በአማርኛ ፊደል እንዲሁም እንግሊዘኛን በእንግሊዘኛ መጻፍ እንችላለን? ይህ የብዙዎች ችግር ነው። ስለዚህ እናንተም ይህንን ችግር ለመፍታት በአጭር ጊዜ ብቻ አማርኛን፣ እንግሊዘኛና ሂሳብን አቀላጥፎ ማንበብና መጻፍ የምትፈልጉ ከሆነ ቻናላችን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ አማርኛን በአጭር ጊዜ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ እና ሼር እያደረጋችሁ አማርኛ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ አሊያም ዲስክሪፕሽን ላይ ሊንኮቻችንና ስልኮቻችን ስለምታገኙ እነሱን በመጠቀም በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት በአጭር ጊዜ ብቻ አማርኛን፣ እንግሊዘኛና ሂሳብን አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ዘወትር በኦንላይን ከጠዋቱ 12 ሰዓት በኢትዮጵያ እስከ ሌሊቱ 6 ሰዓት ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ እያስተማርን እንገኛለን። እናንተም ያለምንም ሁኔታ ስልካችሁን ብቻ በመጠቀምና ጊዜያችሁን በመጠቀም አማርኛን አቀላጥፎ ማንበብና መጻፍ ይቻላል። አሁን እንዴት ማንበብና መጻፍ እንደምንችል አብረን እናያለን። ዛሬ የምናየው ደግሞ በረ ፊደል ቃል እንዴት ልንመሰርት እንችላለን። የረ ቤተሰቦችን በመጠቀም ቃል እንዴት መመስረትና ማንበብ መጻፍ እንደምንችል አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አብራችሁ ይቆዩ። የመጀመሪያው ረ ፊደል የመጀመሪያው ረ እንለዋለን። ሁለተኛ ሩ እንላለን። ሶስተኛ ሪ፣ አራተኛ ራ፣ ስድስተኛ ር፣ አምስተኛዋ ሬ ብዙ ቃል ስለማንመሰረትባት ነው ስድስተኛዋን ያስቀደምኳት። ሮም አለች። እነሱን በሌላ ክላስ የምናየው ነው የሚሆነው። አሁን እዚህ ጋር የተዘረዘሩትን ሁሉንም አንድ ባንድ ረጋ ብለን እናያለን። በረ ፊደል ምን ልንመሰርት እንችላለን? ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ የሚሉትንም እያንዳንዱን አብረን እናያለን። ስለዚህ ከዚህ ጋር እንደምታዩት የመጀመሪያው ረ ስንል አ የሚል ድምፅ አለው። ዘ ስንልም አ የሚል ድምፅ አለ። መ ስንልም አ የሚል ድምፅ አለ። እነዚህ ፊደሎች ተመሳሳይ ወጥ ድምፅ አላቸው። ረ፣ ዘ፣ መ ስንል ምንም አይነት በመሃል የገባ ድምፅ የላቸውም። አንድ ወጥ ድምፅ ናቸው። ሁሉም ስንተኛ ናቸው? አንደኛ ናቸው ማለት ነው። ስለዚህ ምን ብለን እናንብበው? ረዘመ። እዚህ መሃል የተቀላቀለ ድምፅ ቢኖረው ለምሳሌ የዘ ፊደል ዙ ወይም ዚ ብትሆን ወይም ማ ብትሆን ኖሮ ሶስቱ ፊደል የተቀላቀለ ነበር የሚሆን። ነገር ግን አንድ ወጥ ድምፅ አንደኛ ፊደል ብቻ ነው ያለበት። ስለዚህ ምን ብለን ነው የምናነበው? ረዘመ ሚል ወጥ ድምፅ አለው ማለት ነው። ወደ ሁለተኛው ስንሄድ ረ የመጀመሪያ ሚል ድምፅ ነው። ዳ ስንል ግን አያችሁ አፋችን ይከፈታል። አ ሚል ድምፅ አለው አይደለ? ት ስንልም ሚል ድምፅ አለው። እነዚህ የተቀላቀሉ ናቸው። ረ ስንል ነው። ዳ ስንል አ ነው። ት ስንል ነው። ሶስቱም የተለያዩ ፊደላት ናቸው። ስለዚህ ረ ማለት አንደኛ ነው። ዳ ማለት አራተኛ ነው። ት ማለት ስድስተኛ ነው። በአንድ ላይ ምን ብለን እናንብበው? ረዳት ብለን እናነበዋለን ማለት ነው። ከዚህ በታች የምታገኙት ደግሞ አሁንም ረ ስንል የመጀመሪያ ነው። ድ ስንል ማለቱ ነው፣ ስድስተኛ ነው። ፍ ስንልም ማለቱ ነው። ስለዚህ በአንድ ላይ ረድፍ ብለን እናነበዋለን። ረድፍ። ከዚህ በመቀጠል የምናገኘው ደግሞ ረ ስንል የመጀመሪያ ነው። ጅ ስንል ስድስተኛ ነው። ም ስንል ስድስተኛ ነው። በአንድ ላይ ምን ብለን እናንብበው? ረጅም። በደንብ ተከተሉኝ። እናንተም አብራችሁ ረጋ ብላችሁ እኔም ቁጥሩን እየቆጠራችሁ ቃሉንም እንዴት መመስረት እንዳለብን አብራችሁ ማየት መቻል አለባችሁ ማለት ነው። ኦኬ። ሌላው ይሄኛው ደግሞ ሩ ስንል ኡ የሚል ድምፅ አለው አይደለ? ሩ
ዝ እ። ስለዚህ ሩ ማለት ሁለተኛ ነው፣ ዝ ማለት ስድስተኛ ነው። በአንድ ላይ ሩዝ ሩዝ ብለን እናነበዋለን። ሩዝ። ይሄ ደግሞ ሩ ሁለተኛ ነው፣ ጫ ስንል ደግሞ አራተኛ ነው። አፋችን ያስከፍታል። በአንድ ላይ ሩጫ ሩጫ ይላል። ሩጫ ማለት ነው። ሩጫ። ይሄኛው ደግሞ ሩ ስንል ኡ ሁለተኛ ነው። ሲ ስንል ጠበቅ አድርገን ነው የምንጠራት። ምክንያቱም ሶስተኛ ፊደል እና አምስተኛ ፊደል ጠበቅ ተደርጎ ስለሚጠራ። ያ ስንል ደግሞ አ ሚል ድምፅ አለው። በአንድ ላይ ምን ይላል? ሩሲያ ሩሲያ ብለን እናነበዋለን ማለት ነው። ሩሲያ። ሩ ስንል ሁለተኛ ነው። ሩ ቅ ስንል ስድስተኛ ነው። እ ሚል ድምፅ አለው። በአንድ ላይ ሩቅ ሩቅ። ወደ ሶስተኛው ስንሄድ ሪ ስንል ሶስተኛ ነው። ሞ ስንል ሰባተኛ ነው። ት ስንል ምን ይሆናል? ስድስተኛ። በአንድ ላይ ሪሞት ሪሞት ሪሞት። ከዛ ሪ ስንል ሶስተኛ ነው። አሁንም ያ ስንል አራተኛ ይሆናል። ል ስንል ደግሞ ስድስተኛ። በአንድ ላይ ሪያል ሪያል ብለን እናነበዋለን ማለት ነው። እዚህ ጋር ሪ ስንል አሁንም ሶስተኛ ነው። ት ስንል ስድስተኛ ነው። ም ስንል ስድስተኛ ነው። በአንድ ላይ ሪትም ሪትም ብለን እናነበዋለን ማለት ነው። ወደ መጨረሻው ስንሄድ ደግሞ ሪ ስንል አሁንም ሶስተኛ ነው። ዝ ስንል ስድስተኛ ነው። በአንድ ላይ ምን ብለን እናነበዋለን? ሪዝ ሪዝ ሪዝ። ሌላው ወደ አራተኛ ፊደል ስንሄድ ራ ስንል አ የሚል ድምፅ አለው። አንድ አራተኛ ነው ማለት ነው። ሱ ስንል ደግሞ ኡ የሚል ድምፅ አለው። በአንድ ላይ ራሱ ብለን እናነበዋለን። ራሱ። ኦኬ። እዚህ ጋር ራ ስንል አራተኛ ነው። ራ። ህ ስንል ደግሞ ስድስተኛ ነው። እ የሚል ድምፅ አለው። መ ካልነ እ የሚል ድምፅ ስለሆነ አንደኛ ነው። ት ስንል ስድስተኛ ነው። አሁን እዚህ ጋር ህ እና ት ስንል ስድስተኞች ናቸው። ራ ስንል አራተኛ ነው። መ ስንል አንደኛ ነው። የተቀላቀሉ ፊደሎች ናቸው። ስለዚህ እነዚህ በአንድ ላይ ራህመት የሚል አንድ የሴት ስም ይመሰርታል። ራህመት። ራ አራተኛ ነው። ሄ አምስተኛ፣ ኤ የሚል ድምፅ አለ ማለት ነው። ል እ የሚል ድምፅ አለ። በአንድ ላይ ራሄል ራሄል ራሄል። ራ አራተኛ፣ ኬ አምስተኛ፣ ብ ስድስተኛ። ኬ ስንል ኤ የሚል ድምፅ አለ። ብ ስንል እ የሚል ድምፅ አለ። ራ ስንል አፋችን ይከፈታል። በአንድ ላይ ራኬብ ራኬብ የሚል ድምፅ ይሰጠናል። ሌላው ር ፊደል ላይ ነው የምንሄደው። ር ፊደል ደግሞ የመጀመሪያው ር ስንል ስድስተኛ ነው። ቀ ስትሉ የመጀመሪያ ነው። ት ስትሉ ደግሞ ስድስተኛ። በአንድ ላይ ብለን አንብበው ርቀት ርቀት። የሆነን ርቀት ለማስገንዘብ ይረዳል። ርቀት። ር ስድስተኛ፣ ግ ስድስተኛ፣ ብ ስድስተኛ። አንድ ላይ ር ግ ብ ርግብ ብለን እንጠራዋለን ማለት ነው። ርግብ። ሌላው እዚህ ጋር ደግሞ ር ስድስተኛ፣ እ ስድስተኛ፣ ስ በአንድ ላይ ርዕስ 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 ብለን እንጠራዋለን ማለት ነው። የመጨረሻው ር ስድስተኛ፣ ካ አራተኛ፣ ታ በአንድ ላይ ርካታ እርካታ እርካታ ብለን እናነበዋለን ማለት ነው። ቤተሰብ ዛሬ ያየናቸው ከረ ፊደል እስከ ረ ፊደል ማለት ነው እያንዳንዱን ቃል እየመሰረተን አይተናል። እነዚህን መሰል እና ሌሎችንም ቃል በመመስረት አማርኛን በቀላሉ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ለአንድ ሰዓት ያክል በመጠቀም በ3 ወር ሙሉ አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ከወዲሁ ልናሳስባችሁ እንወዳለን። ስለዚህ ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል የምትፈልጉ ካላችሁ እዚህ ጋር በምናስቀምጥላችሁ ስልክ አሊያም ሊንኮቻችንን በመጠቀም ዲስክሪፕሽን ላይ ታገኛላችሁ። በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።